ከጊዜ ወደ ጊዜ የኩላሊት በሽታ በአስደንጋጭ ሁኔታ እየተስፋፋና የብዙ ሰዎችን ኑሮ እያመሳቀለ ይገኛል። ኩላሊት የሰውነታችን ወሳኝ አካል ሲሆን ማንኛውም የምንመገባቸውና በየቀኑ የምናዘወትረው ልምዶች ኩላሊታችን ላይ ቀጥተኛ ተጽዕኖ አላቸው። ኩላሊት ቀስ በቀስ ወይም በፍጥነት ሊጎዳ ይችላል። ምክንያቱና መከላከያ መንገዱን ማወቅ የኩላሊትን ጤና ለመጠበቅ ይረዳናል። በዚህ ቪዲዮ የኩላሊት በሽታ እንዳይከሰትብን ልናስወግዳቸው የሚገቡ 10 ልምዶችን እንመለከታለን። ኩላሊታችን በታችኛው ጀርባ ከጎድን አጥንት በታች የሚገኝ 2 ባቄላ መሰል አካሎች ናቸው። ኩላሊታችን ደማችንን በተደጋጋሚ በማጣራት በቀን እስከ 200 ሊትር ድረስ እያጣራ 20 ሊትር ያህል ቆሻሻ ያስወግዳል። የኩላሊት ሌላኛው ጥቅም ሰውነታችን ውስጥ የሚገኘውን የማያስፈልግ ውሃ ማስወገድ ነው። ሰውነታችን ውሃ ሲያስፈልገው በማጠራቀም ይታወቃል። በተጨማሪም ሰውነታችን ውስጥ ያለው የካልሲየም እና የፎስፌት መጠን ይቆጣጠራል። የደም ግፊት የሚቆጣጠሩ ሆርሞኖችን በማመንጨት ይታወቃል። በጤንነት ለመቆየት ኩላሊታችንን ጤንነት መጠበቅ አለብን። የኩላሊት ህመም የሚያመለክቱ ስሜቶች መካከል የሽንት ቀለም መቀየር፣ የሽንት ብዛት መቀየር፣ የማዞር ስሜት፣ ማስመለስ፣ የደም ማነስ፣ የመተንፈስ ችግር፣ የመቀዝቀዝ ስሜት፣ የድካም ስሜት፣ ቆዳን ማሳከክ እና የተለያዩ የህመም ስሜቶች ይገኙበታል። እነዚህ ስሜቶች ከተሰሙት ዶክተር ማማከር አለብዎት። የኩላሊት ህመም ብዙ መንስኤዎች አሉት። ከነዚህም መካከል ከታች የተጠቀሱት ልምዶች ይገኙበታል። አንደኛው ሽንት መቋጠር። ሽንት ሳይሸኑ ረጅም ጊዜ መቆየት ኩላሊትን ከሚጎዱ ዋነኛ ምክንያቶች ውስጥ ይጠቀሳል። ሽንት በፊኛ ውስጥ ለረጅም ሰዓት ሲቆይ በውስጡ የሚገኙትን ባክቴሪያዎች ያበረክታሉ። እነዚህ ባክቴሪያዎች የሽንት ቧንቧ ውስጥ የኩላሊት ኢንፌክሽን ሊያመጡ ይችላሉ። ሽንት መያዝ ኩላሊት ላይ የሚያደርሰውን ጫናም ኩላሊት ተጎድቶ ሽንት የመቆጣጠር ችግር ሊፈጥር ይችላል። በየጊዜው ሽንትዎን የሚይዙ ከሆነ በፍጥነት ልምዱን ማቆም አለብዎት። በስራ ምን ያህል ቢጠመዱ የተፈጥሮ ጥሪ ሰምቶ ማስተናገድ ተገቢ ነው። ሁለተኛ፣ በቂ ውሃ ለመጠጣት። በቂ ውሃ ለመጠጣት ኩላሊት ላይ ጉዳት ሊያደርስ ይችላል። የኩላሊት ዋና ስራ የሰውነታችንን ቆሻሻ ማስወጣትና ኢሪትሮሳይት ማምረት ነው። ሰውነታችን ውሃ ሲያንሰው ወደ ኩላሊታችን የሚሄደውን የደም መጠን ይቀንሳል። ደማችንም ይበልጥ ይረጋል። በዚህም ሁኔታ ኩላሊታችን ደማችን ውስጥ ያለውን ቆሻሻ ማጣራት ይቸገራል። ቆሻሻው በጨመረ ቁጥር ለጤናችን አደጋ ይሆናል። እንደ ናሽናል ኩላሊት ፋውንዴሽን አንድ ሰው በቀን ቢያንስ 10 እስከ 12 ብርጭቆ ውሃ መጠጣት አለበት። ነገር ግን ውሃ ማብዛትም ለኩላሊት ህመም ሊፈጥር ይችላል። ስለዚህ ማብዛት የለብንም። ሶስተኛ፣ ጨው ማብዛት። ብዙ ጨው መመገብ ኩላሊታችን ላይ ከፍተኛ ጉዳት ሊያመጣ ይችላል። የምንመገበው ጨው የምናገኘው ሶዲየም 95% ያህሉ በኩላሊታችን ነው የሚቀረው። ጨው ስናበዛ ኩላሊታችን ጨውን ለማጣራት ይበልጥ መስራት ይኖርበታል። ኩላሊቶቻችን ከአቅማቸው በላይ ሲሰሩ ሰውነታችን ውስጥ ከፍተኛ ውሃ ጥርቅም ይፈጥራል። ይህ ጥርቅም የደም ግፊትን ይጨምራል፣ ለኩላሊት ህመም ተጋላጭነትን ይጨምራል። አራተኛ፣ ፔንኪለር የህመም የሚቀንሱ መድኃኒቶችን መጠቀም ማዘውተር። ብዙዎች በየጊዜው የሚሰማንን የራስ ምታት እና የህመም ስሜቶች ለማስታገስ ፔንኪለር አዘውትረን እንጠቀማለን። እንደዚህ ስናደርግ ሳናውቀው የኩላሊታችንን ጨምሮ የተለያዩ ሰውነት ክፍሎችን እየጎዳን ነው። የህመም ማስታገሻ መድኃኒቶች ወደ ኩላሊት የሚሄደውን የደም ዝውውር መጠን ይቀንሳሉ፣ የኩላሊት ስራ ይረብሻሉ። አልፎም ከፍተኛ ደረጃ መድኃኒቶቹ መጠቀም ለሰገራ መቆጣጠር ብቃታችንን ያጠፋል። የኩላሊት ህመም ካለቦት ዶክተር ሳያማክሩ የህመም ማደንዘዣ መድኃኒቶችን አይጠቀሙ። ኩላሊታችን ያለ ችግር እየሰራን ቢሆን መድኃኒቶቹ በትንሹ ነው መጠቀም ያለብን። አምስተኛ፣ ፕሮቲን ያላቸው ምግቦች ማብዛት። ፕሮቲን ለሰውነታችንና ለጤናችን አስፈላጊ የሆነ ንጥረ ነገር ነው። ግን ስጋ ወይም ሌላ ፕሮቲን ጠቀም ምግቦችን ከልክ በላይ የምንመገብ ከሆነ ራሳችንን ለኩላሊት ህመም እያጋለጥን ነው። የኩላሊት አንዱ ጥቅም ፕሮቲንን በመፍጨት ወደ ናይትሮጅን ቀይሮ ማስወገድ ነው። ከፍተኛ የፕሮቲን ተጠቃሚ ከሆንን ኩላሊታችን ላይ ከፍተኛ ጫና እያደረግንበት ይሆናል።
የኩላሊት ህመም ያለባቸው ሰዎች ቀይ ስጋ ከመብላት መቆጠብ ይኖርባቸዋል። የአልኮል መጠጥ ማብዛት። መጠጥ መጠጣት ችግር የለውም። መጠጥ ሲበዛ ግን ኩላሊታችን አደጋ ላይ ይጥላል። መጠጥ ኩላሊታችን ላይ እና ጉበታችን ላይ ከፍተኛ ጫና ያሳድራል። በከፍተኛ ደረጃ መጠጣት ሪያል ቲዩበልስ የሚባለውን አካላችንን የዩሪክ አሲድ ክምችት እንዲፈጥር ያደርጋል። ይህም የኩላሊትን ስራ ማቆም ሊያስከትል ይችላል። አልኮል ሰውነታችን ላይ ውሃ ማነስ ስለሚፈጥር በዛ ረገድ ለኩላሊታችን ጥሩ አይደለም። መጠጥ የሚጠጡ ከሆነ በመጠኑ ያድርጉት። ለወንድ በቀን 2 ጊዜ፣ ለሴት ደግሞ በቀን 1 ጊዜ መጠጣት ተገቢ ነው ተብሎ ይታመናል። 7ኛ ሲጋራ ማጨስ። ማጨስ ኩላሊትን ጨምሮ ለአንዳንድ የሰውነት አካል መጥፎ ነው። ብዙ ጥናቶች በማጨስና ኩላሊት በሽታ መካከል ከፍተኛ ግንኙነት እንዳለ ይናገራሉ። ኤንድ ስቴጅ ሪናል ዲዚዝ የሚባለው በሽታ ማጨስ እንደ አንደኛ መንስኤ ተጠቃሽ ነው። ማጨስ የደም ግፊትንና የልብ ትርታን ይጨምራል። በሰውነታችን ውስጥ የደም ዝውውርን ይቀንሳል። የኩላሊት በሽታ ካለብን ይበልጥ ያባብሰዋል። 8ኛ ከመጠን በላይ ቡና መጠጣት። ቡናን ማብዛት የደም ግፊትን ይጨምራል። እሱ ደግሞ በተራው ኩላሊታችን ላይ ጫና ይፈጥራል። ከጊዜ በኋላ ኩላሊታችን እየተጎዳ ይመጣል። በ2002 ኩላሊት ኢንተርናሽናል እንደታተመው ጥናት ቡና መጠጣት ከኩላሊት ጠጠር ጋር ግንኙነት አለው። ቡናን በመጠኑ መጠጣት ለአብዛኛው ሰው ችግር አያመጣም። በቀን ከ1 እስከ 2 ሲኒ ቡና፣ 3 ሲኒ ሻይ መጠጣት ችግር የለውም። 9ኛ ቀላል ኢንፌክሽኖችን በጊዜው አለመከታተል። ጉንፋን፣ ቶንሲል እና የመሳሰሉት ቀላል ኢንፌክሽኖችን ተገቢው ክትትል አለማግኘት ኩላሊትን አደጋ ላይ ሊጥል ይችላል። ብዙ የኩላሊት ህመም ያለባቸው ሰዎች ሌላ ህመም ሲሰማቸው ባለማረፍ ይታወቃሉ። በተጨማሪ የኩላሊት ህመም ያለባቸው ሰዎች የአየር ጠባይ ለውጥ በቀላሉ ይታመማሉ። ቀላል ህመም የሚፈጥሩት ባክቴሪያዎችና ቫይረሶች ኩላሊት ላይ ጉዳት ይፈጥራሉ። እነዚህ ቀላል ህመሞች ተከታትሎ መፍትሄ መስጠት ያስፈልጋል። 10ኛ የእንቅልፍ እጦት። በስራ መጠመድ ምክንያት ብዙ ሰዎች የእንቅልፍን አስፈላጊነት ይረሳሉ። ከ6 እስከ 8 ሰዓት መተኛት ለጤንነታችን አስፈላጊ ነገር ነው። በእንቅልፍ ጊዜ የተጎዱ የሰውነታችን አካላት ይታደሳሉ። በቂ እንቅልፍ አለማግኘት ይህ እድሳት በተገቢ ሁኔታ እንዳይካሄድ እንቅፋት ይሆናል። ኩላሊታችንና ሌሎች ሰውነቶቻችንን ይጎዳሉ። ሌሎች ጥናቶች እንደሚጠቁሙት እንቅልፍ እጦት የደም ግፊትን ይጨምራል። ይህም ለኩላሊት መጥፎ ነው። ከጊዜ ወደ ጊዜ አገራችን ውስጥ የኩላሊት በሽታ በጣም እየተስፋፋ ያለ በሽታ ነው። ይህ በሽታ የብዙ ሰዎችን ህይወት እየቀየረ ወደማይፈለግ አቅጣጫ እየወሰደ ይገኛል። የኩላሊት በሽታ ዳያሊሲስ ማድረግ በጣም ውድ ስለሆነ በጣም ብዙ ሰዎች ንብረታቸውን፣ ቤታቸውን እየሸጡ ያደርጋሉ። እንደዛም አድርገው ላይተርፉ ይችላሉ። በሶሳይቲው ላይ በጣም ትልቅ የሆነ ችግር እያስከተለ ያለ በሽታ ነው። ይህ በሽታ እንዳይከሰት መጠንቀቅ አለብን። ኩላሊታችን የሚጎዱ 10 ልምዶችን ዛሬ እናያለን። ኩላሊታችን ደማችንን የማጣራት ስራ ሰርተው ቆሻሻውን በሽንት መልክ እንዲወገድ ያደርጋሉ።